ሰላም እንደምን አላችሁ። በዛሬ ቪዲዮ እንዴት የኤችኤፍኤም አካውንት መክፈት እንደምትችሉ እናያለን። እሱን ለማድረግ እዚች ጋር የምታዩትን የሬጂስተራል ሊንክ መጠቀም አለባችሁ። ይህንን ሊንክ የቴሌግራም ቻናላችን ላይ የምታገኙት ይሆናል። የቴሌግራም ቻናላችንን ሊንክ ደግሞ ከስር ዲስክሪፕሽን ቦክስ ላይ እናስቀምጥላችኋለን። እንዲሁም ደግሞ ይሄን ሊንክ ዳይሬክትሊ አክሰስ ማድረግ የምትፈልጉ ከሆነ እዛው ዲስክሪፕሽን ቦክስ ላይ የምናስቀምጥላችሁ ነው የሚሆነው። ይሄንን ሊንክ እንጫናለን። ይሄን ሊንክ በምትጠቀሙበት ሰዓት የተለያዩ አይነት ጥቅሞች ወደፊት ታገኛላችሁ። ሪዋርዶች፣ ቦነሶች እንዲሁም ኤችኤፍኤም የሚያዘጋጃቸው የተለያዩ ነገሮች ካሉ ይሄን ሊንክ ስለተጠቀማችሁ ብቻ ይህንን ኦፕሽኖች የምታገኙ ይሆናል ማለት ነው። ለመመዝገብ ሁለት አይነት አማራጮች አሉ። አንደኛው ኢሜይል አስገብታችሁ ወይም በስልክ ቁጥራችሁ አማካኝነት ነው። ሌላኛው ደግሞ ኮንቲኒው ዊዝ ጉግል የሚለውን ኦፕሽን ተጠቅማችሁ ነው ማለት ነው። እኔ የሚመቸኝ ኮንቲኒው ዊዝ ጉግል ስለሆነ እሱን ኦፕሽን እጠቀማለሁ። ታዲያ ቴሌግራም ላይ ከከፈታችሁት ሊንኩ ምናልባት ሊያስቸግራችሁ ስለሚችል ኮንቲኒው ዊዝ ጉግል ስትሉት እዚህ ጋር ያለችውን 3 ዶት ተጭናችሁ ኦፕን ኢን ብራውዘር ትሉታላችሁ። ይህንን ሊንክ በእናንተ ዲፎልት ብራውዘር ሞስትሊ ክሮም ላይ ይከፍትላችኋል ማለት ነው። በመቀጠል እንዳልኳችሁ ኮንቲኒው ዊዝ ጉግል የሚለውን እጫናለሁ። ከዚህ ላይ ኢሜይልን ከመረጥኩኝ በኋላ ምን አደርጋለሁ? የት ነው ሀገራችሁ ይላል፣ ኢትዮጵያ ይላል። ስለዚህ እሱን ምን አደርጋለሁ? ኮንቲኒው እለዋለሁ። በመቀጠል ዩር አካውንት ኢዝ ሂር ይላል። ዱኖት ሪዳይሬክት ካላረጋችሁ ከዚህ ፔጅ ምን አድርጉ ይላል፣ ይህንን ሊንክ ተጫኑ ይላል። ስለዚህ ክሊክ ሂር የሚለውን እጫናለሁ። እዚህ ጋር ስማችሁን አስገቡ ይላል። ስማችንን እናስገባለን። እዚህ ጋር ሙሉ ስማችሁን፣ ስልክ ቁጥር አስገቡ ይላል። ስልክ ቁጥራችንን እናስገባለን። እዚህ ጋር ደግሞ ኤጅ የተወለዳችሁበትን ጊዜ ያስገቡ ይላል። እሱን እናስገባለን ማለት ነው። እዚህ ጋር ሁለቱን ኮንፈርም እናደርግና ኮንቲኒው እንላለን። በመቀጠል አድሬስ ላይ ናችሁን አስገቡ ይላል። አዲስ አበባ ነው እኔ አዲስ አበባ ለዋለው። ሲቲ ኤንድ ታውን ይላል። አዲስ አበባ ለዋለው። ፖስታል ኮድ አዲስ አበባ 1000 ነው። 1000 ለዋለው። ስቴት ኦር የሚለውን እዚህ ጋር አዲስ አበባ ለዋለው። ከዛ በመቀጠል ፖስታል ኮድ 1000 ነው እዚህ ጋር አስገባዋለሁ። በመቀጠል ጀንደር ይላል። ሜል ከሆናችሁ ሜል፣ ፊሜል ከሆናችሁ ፊሜል። ለማራማይት ዮሐንስ ምን ስለጻፍኩት ከላይኛውን እዚህ ጋር ምን አደርጋለሁ? ፊሜል አደርጋለሁ ማለት ነው። ኤስቲሜትድ ኔት ወርዝ ይላል። ትመርጣላችሁ እናንተ። እኔ እንትን መርጣለሁ። ኤዱኬሽን ባክግራውንድ ይላል። እሱንም መርጣለሁ። ሶርስ ኦፍ ፈንድ ይላል። እሱን ደግሞ እንትን እናደርገዋለን። እሱን ከሞላን በኋላ በመቀጠል ከየት ሰማችሁ ይላል። እናንተ የሰማችሁበትን ትመርጣላችሁ። ኢምፕሎይመንት ስታተስ ይላል። እሱንም ትመርጡና ምን ታደርጋላችሁ? ትቀጥላላችሁ። ከስር ምን አይነት ነው? ለፎሬክስ፣ ለሜታ ትሬዲንግ፣ ለኮሞዲቲ ትሬዲንግ፣ ሜታል ለትሬዲንግ፣ ለኮሞዲቲ ትሬዲንግ አዲስ ናችሁ ወይስ አድቫንስ ናችሁ ምናምን ይላል። እኛ ጀስት ቢግነር በሚለው ኮንቲኒው እናደርግና አክኖሌጅ ብለን ኮንቲኒው እንላለን። በመቀጠል እዚህ ጋር ምን ይላል? ቫሪፊኬሽን ፕሮቫይድ አድርጉ ይላል። ይሄ ማለት አይዲያችሁን ፎቶ አንስታችሁ አስገቡ ነው የሚለው። ኮንቲኒው ለውና እዚህ ጋር ምንድን ነው የምትጠቀሙት ይላል። እኛ ምን እናደርገዋለን? ዲጂታል ካርድ ወይም ደግሞ ፋይዳ፣ ኢትዮጵያን ዲጂታል ካርድ፣ ፋይዳ ካርድ ወይ ፓስፖርት ካላችሁ ፓስፖርት እያልን እንመርጣለን። ፋይዳ ስለሆነ እኔ ኮንቲኒው ለዋለሁ። ከዛ ፍሮንት ሳይዱን ይላል። ፎቶ አንሱ ይላል። ፎቶ አነሳዋለሁ ማለት ነው። ፍሮንት እና ባክ ሳይዱን ፎቶ አንስተን አፕሎድ እናደርጋለን ማለት ነው። እንደዚህ ፎቶ እያነሳን አፕሎድ እያደረግን ኦኬ እንላለን። ፋይሉን ልክ አፕሎድ አድርጎ ከጨረሰ በኋላ ና አፕሎድ ፍሮንት ሳይድ እና ባክ ሳይድ ካልነው በኋላ ቀጥታ ቫሪፋይ ያደርግልናል። ቫሪፋይ ካደረግን በኋላ ምን አይነት ፔጅ እንደሚኖር ላሳያችሁ። ልክ ተመዝግባችሁ እንደጨረሳችሁ የሚመጣላችሁ ወይም ደግሞ የሚኖራችሁ ይሄ ፔጅ ይሆናል ማለት ነው። አንደር ዩር ፕሮፋይል ደግሞ ፔንዲንግ የሚል ስታተስ አይኖርም ማለት ነው። በቀጣይ ቪዲዮ ደግሞ እንዴት ዲፖዚት ማድረግ እንደምችሉ የማሳያችሁ ይሆናል። ማንኛውም አይነት ጥያቄ ካላችሁ ከስር ኮመንት ስር አስቀምጡልኝ።